በክፍል ውስጥ ድምጹን ከፍ አድርጎ የሚናገር ሰው ብዙ ጊዜ ምንም ያልሰራ ሰው እንደሆነ አስተውላችሁ ታውቃላችሁ? ስላላችሁ ትልቅ እቅድ ለሰዎች ተናግራችሁ ግን ሳትፈጽሙት የቀራችሁት ስንት ጊዜ ነው? ስለ ህልም አንድ እንግዳ እውነት አለ። ስለሱ ይበልጥ ባወራነው ቁጥር የሰራነው ይመስልና ስራችን ይቀንሳል። ይህ አብዛኞቻችን ሳናውቀው የምንወድቅበት ወጥመድ ነው። ህልማችንን ለዓለም እናጋራለን፣ ጭብጨባውን እንሰማለን፣ በውስጣችንም እኔ ቀድሞውኑ ታላቅ ነኝ፣ አስደናቂ ነገር ሰርቻለሁ ብለን እናስባለን። እውነቱ ግን ገና ምንም አልተጀመረም። ለሐሳባችን የምናገኘውን ምስጋና፣ ስራውን ለመስራት የሚያስፈልገንን ረሃብ በዝምታ ይሰርቀዋል። ይህ ያንን ትምህርት በከባድ መንገድ የተማረ አንድ ልጅ ታሪክ ነው። ይህን ታሪክ እስከ መጨረሻው ተከታተሉት። ምክንያቱም መሆን የሚገባችሁን ሰው እንዳትሆኑ የከለከላችሁን አንድ ልማድ ሊገልጽላችሁ ይችላል። ቪዲዮውን ከመጀመሪያው በፊት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳይረሱ። ወደ ታሪካችን እንለፍ። ከ20 ዓመታት በፊት በአንዲት ትንሽ የህንድ መንደር ውስጥ የሚኖር አንድ ወጣት ልጅ ነበር። የድሃ ገበሬ ልጅ ነበር። ነገር ግን ልቡ ከእርሻ ጋር አልነበረም። እንጨት ይወድ ነበር። አናጺ መሆን ይፈልግ ነበር። አንድ ቀን ጠዋት ሰዎች በየቀኑ ወደሚሰበሰቡበት የሻይ ቤት ሄደና በዚህ መንደር ውስጥ ታይቶ የማይታወቅ ታላቅ አናጺ ሆናለሁ ብሎ አወጀ። ከከተማው የመጡ ሰዎች እንኳን የሚገዙት ውብ የቤት ዕቃዎችን እሰራለሁ። ሰዎች ፈገግ አሉ፣ አንዳንዶች አጨበጨቡ። ሻይ ሻጩም ድንቅ ነው ልጄ፣ አባት ሊኮራብህ ይገባል አለው። ልጁ በጣም ተደሰተ። በዚያ ምሽት በራሱ ላይ ትልቅ መተማመን ተሰምቶት ወደ ቤት ተመለሰ። ነገር ግን በሚቀጥለው ቀን ጠዋት የአባቱን መሮ ሲያነሳ አንድ ነገር ተለወጠ። ግለቱ ጠፍቷል። የሻይ ቤቱ ምስጋና አሁንም በጆሮው ውስጥ ያስተጋባል። ሰውነቱ ሰነፈ። ነገ ጀምራለሁ አለ። ነገ ወደ ቀጣይ ሳምንት ወደ ቀጣይ ወር ተለወጠ። አንድ ቀን አንድ ነጋዴ መንደሩን ጎበኘና ልጁ አንድ ውብ የእንጨት ሳጥን አየ። እሳቱ ተመለሰለት። እንደገና ወደ ሻይ ቤቱ ሮጠ። የተጠረቡ ሳጥኖችን ለመስራት ወስኛለሁ፣ በዓመታዊ ትርኢት ላይ እሸጠዋለሁ አለ። ሰዎች አሞገሱት፣ ደፋር እንደሆነ ነገሩት። እንደገና ያ ምስጋና በቃው። ልጁ ግን አንዲትም ሳጥን አልሰራም። ይህ ደግሞ ተከሰተ። በየሳምንቱ አዲስ እቅድ ያወጣል፣ በየሳምንቱ ያውጃል፣ መንደሩ ያጨበጭብለታል። በእያንዳንዱ ጊዜ ግን እጆቹ ባዶ ነበሩ። አንድ ቀን በመንደሩ ዳርቻ ሲዘዋወር ከአንድ ዛፍ ስር ተቀምጠው የነበሩ አንድ አረጋዊ አገኘ። ለታላላቅ ቤቶች መስኮትና በሮችን የሰሩ ጡረተኛ አናጺ ነበሩ። ብዙም አይናገሩም ነበር። ልጁ አጠገባቸው ተቀመጠና ጌታዬ፣ በእንጨት ነገሮችን መስራት እፈልጋለሁ። ሁልጊዜ አልመዋለሁ፣ ግን ምንም ነገር መጨረስ አልቻልኩም ብሎ ተከዘ። አረጋዊ ለረጅም ጊዜ ተመለከቱትና አዲስ ሐሳብ ሲመጣልህ መጀመሪያ የምታደርገው ምንድነው ብለው ጠየቁት። ለሰዎች እናገራለሁ አለ ልጁ። እንዲያውቁልኝና በእኔ እንዲያምኑልኝ ይፈልጋለሁ። አረጋዊው አንድ ለውዝ አነሱና ይሄን በአፈር ውስጥ ቀብሬ በዝምታ ውሃ ባጠጣው ምን ይሆናል አሉት። ይበቅላል አለ ልጁ። በዚያ ድንጋይ ላይ ባስቀምጠውና ለሚያልፈው ሁሉ እንዴት እንደሚበቅል ብነግረውስ? ልጁ ቆም አለና ምንም አይሆንም፣ ዝም ብሎ እዚያው ይቆያል አለ። አረጋዊው አንገታቸውን ነቀነቁ። ህልምህ እንደዚሁ ነው። በየጊዜው ስታውጀው ድንጋይ ላይ እንደማስቀመጥ ነው። የምታገኘው ምስጋና እንደ ፀሐይ ብርሃን ደስ ይላል፣ ግን ስሩን ሳይሰድ ዘሩም ያቃጥለዋል። አእምሮ ሽልማቱን ስላገኘ ስራውን ቀድሞውኑ ያለቀ ይመስለዋል። ልጁ የእነዚያ ቃላት እውነትነት ተሰማው። አረጋዊው ተነሱና ና ወሬ የለም ስራ ብቻ አሉት። ከዚያን ቀን ጀምሮ ልጁ በየምሽቱ ወደ አረጋዊ ቤት ሄድ ነበር። ለማንም አልተናገረም። ዝም ብሎ ሄዶ ተማረ። የመጀመሪያውን ሳምንት እንጨት በማለስለስ ብቻ አሳለፈ። እጆቹ ተላላጡ፣ ጀርባውም ታመመ። ነገር ግን የሚያጨበጭቡለት ተመልካቾች ስለሌሉ ዝም ብሎ ታገሰ። በሁለተኛው ሳምንት መለካትንና መቁረጥን ተማረ። ልጁ ይሳሳት ነበር፣ እንጨት ያባክን ነበር። አረጋዊው ክፉ ቃል አልተናገሩም፣ ዝም ብለው አሳዩት። ሳምንታት ወደ ወራት ተቀየሩ። ልጁ ዝም ብሎ ሰራ። ማንም አላመሰገነውም፣ ማንም አላጨበጨበለትም። ያ ዝምታ ግን ጥንካሬን ሰጠው። ከ5 ወራት በኋላ የመጀመሪያውን ወንበር ሰራ። ቀላል ቢሆንም ጠንካራ ነበር። በላዩ ላይ ተቀመጠና በልቡ ውስጥ ጥልቅ ኩራት ተሰማው። ይህ ኩራት ከታታሪ ስራ የመጣ ነው።
ወንበሩ ወደ ቤት ወሰደው። ጎረቤቶቹ ቆመው ተመለከቱ። ልጄ ይህን ከየት አመጣኸው? እኔ ነኝ የሰራሁት አለ ልጁ በዝምታ። ጎረቤቱ ማመን አቃተው። መቼ ተማርከው? ልጁ ፈገግ አለ። ወሬው በራሱ ተሰራጨ። መጀመሪያ ወንበር፣ ከዚያ ጠረጴዛ፣ ከዚያ ውብ ሳጥን አዩ። በ2 ዓመታት ውስጥ የራሱ ትንሽ አውደ ጥናት ነበረው። ደንበኞች ከሩቅ ከተማ መጡ። እቅዱን ለማውራት ሻይ ቤት ሄዶ አያውቅም። ስራዎቹ በእሱ ምትክ ይናገሩ ነበር። ይህ ታሪክ ሁላችንም በየቀኑ የምንዘነጋውን እውነት ይዟል። እቅዳችንን ማካፈል ግቡን እንደ መምታት የሚያረካ በሚመስል ዓለም ውስጥ ነው የምንኖረው። ነገር ግን ያ እርካታ አደገኛ ነው። ምክንያቱም ጉዞ ያለቀ እንዲመስለው አእምሯችንን ያታልለዋል። እቅዳችን ስናውጅና ምስጋና ስናገኝ አእምሯችን ሽልማቱን ስራውን ቀድሞውን እንደተከናወነ አድርጎ ይወስዳል። ስለዚህ የመጀመሪያውን እርምጃ ሳንወስድ እርካታ ይሰማናል። ረሃቡ ይጠፋል፣ ህልሙ ባለበት ይቆያል። የአረጋዊው አናጺ ትምህርት ህልምን መደበቅ ሳይሆን ደካማ በሆነበት ወቅት መጠበቅ ነበር። ዘር ስሩን ለመስደድ ጨለማና ዝምታ ያስፈልገዋል። ግባችሁም ያንኑ ይፈልጋል። መጀመሪያ ስሩ፣ ውጤቱ ራሱን ይግለጽ። በዝምታ ስሩ፣ ስኬታችሁ ድምጽ ይሁን የሚለውን ምሳሌ ስሙ። ዛፉ ከፍ ብሎ ሲቆም ዓለም ሁሉ ሳትናገሩ ያየዋል። ከዛሬ ጀምሮ አዲስ ሀሳብ ሲመጣላችሁ ለሁሉም የመናገር ፍላጎት ተቆጣጠሩ። ለ30 ቀናት በዝምታ ስሩ። ምንም ፖስት፣ ምንም ማስታወቂያ፣ ምንም ምስጋና ትፈልጉ። አፋችሁ ከመናገሩ በፊት እጆቻችሁ ይናገሩ። ልታደርጉት ላሰባችሁት ነገር የምታገኙት ጭብጨባ ሳይሆን በገዛ እጃችሁ የሰራችሁትን ስታዩ የሚሰማችሁ እርካታ ታላቅ ነው። እቅድ አውርታችሁ የሰራችሁት መስሏችሁ ስራውን የተዋችሁበት ጊዜ አለ? ከዛሬ ጀምሮ በዝምታ የምትሰሩበት ግብ ምንድን ነው? ሀሳባችሁ በኮሜንት አጋሩኝ። ይህ ታሪክ ለብዙዎች እንዲደርስ ላይክ እና ሼር አድርጉ። ቻናላችን ሰብስክራይብ ማድረግ እንዳይረሱ። ታጋሽ ሁኑ። ስራችሁ ከቃላችሁ በላይ ይናገር። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩን።